የመዳም በጎች ነው እንጂ የሚባለው እንደነዚህ አይነት ሴቶች የመዳም ቅመም አይባሉም። እንዴ አሁን እኛ ከናንተ ተቆጥረን ነው የመዳም ቅመም? ላላላላ ማይፋቂዳ እና እዚህ ስሟቸው እንደው ያለ መቶሪያ ላውጥተው አበሻ ምግብ ቤት ሄደው ለራሳቸው አንድ በየአይነት መብላት የማይችሉ እንደ እስር ቤት በማዳም ቤት 24 ሰዓት ቁጭ ብለው አየር የማያገኙ ሴቶች እስቲ እዩ ስሙ የሚሉትንማ ወላንም ያው ሳምንት ሙሉ እኛ የምናውቀው እሁድ እንደሆነ ነው። ለመዳን ቀሞች ግን ቅዳሜ ቢሆን ደግሞ በጣም ምርጥ ነበረ። ነገር ግን አሁን ሁሉም ሰው የሚያውቀው እሁድ ነው። ግን እኛ ደግሞ ቅዳሜ መተን ማለት ነው። ለእሁድ ነው ያስፈቀደው። ነገር ግን ቅዳሜ መተን ደግሞ ቅዳሜ ብናመሽ ራሱ እሁድ ትምህርትም ስለሌለ እረፍት ነበረ። ነገር ግን አሁን እሁድ ደግሞ ማምሸት ራሱ አንችልም። ምክንያቱም ሰኞ ትምህርት ስላለ በማታ በጊዜ መምጣት አለብን ማለት ነው። በነገራችን ላይ ጋይስ እንደነዚህ አይነት ሴቶች አሁን በመዳም ቤት የእውነት ነው የምላችሁ እረፍት ራሱ ለመውጣት የእረፍት ቀን እየጠበቁ ነው። አንድ ቀን እንኳን ወጥተው ተዝናንተው ለራሳቸው መግባት የማይችሉ ብዙ ሀገራት አብርሽ ሰርጋችሁ ሲደርስ ወደ ዱባይ ስመጡ እኛም መምጣት እንፈልጋለን እና ቀኑን እንዲነገረን ምናምን ስላሉ ነው። ዱባይ ላይ የሰርግ የቀለበት ፕሮግራም ይኖረናል ማለት ከካናዳ ሊሆን ይችላል፣ ከአሜሪካ፣ ከስዊዘርላንድ እንዲሁም የተለያየ አውሮፓ ሀገር፣ አረብ ሀገራት ያላችሁ በሙሉ ዌልካም ብለናል። ያለው እዚህ ጋር እና ልሂድ ነው እውነት ለመናገር ማለት ነው። ከሁሉም ነገር የገረመኝ ነገር አብርሽ የተናገረው ንግግር ነው ያሳቀኝ ማለት ነውና ራሳችሁ በምን መነጽር ነው ራሳችሁ የምታዩት ማለት ነውና ከአሜሪካን ከጀርመን ከአውሮፓ ምናምን ወደ እናንተ ጋር የሚመጡ ይመስላችኋል እንዴ? እንደውስ አይደለም። እነሱን እኮ እናንተን አይከታተሉም። አታውቁም እንዴ? ይሄንን ምን የሚከታተሉት እኮ የመዳን በጎችን ነው። ያኔ ከእናንተ የሚነዱ በግነ የምንላቸው ትክክለኛ የመዳን ቅመሞች ደግሞ ነቂዎች ደግሞ የመዳን ቅመም ነው የምንላቸው ማለት ነው። እና ከአሜሪካ ያላችሁ፣ ከጀርመን ያላችሁ፣ ከአውሮፓ ያላችሁ ዌልካም ብለናል። ወይ እናንተ ለያዩ አይደለም ወደ እናንተ ዌልካም ብለው ሊመጡ ዌልካም ብላችሁ ልትቀበላችሁ ወይ ደግሞ አያስታውሷችሁ አያዩዋችሁም እንጂ አይመለከቷችሁም እኮ እናንተ የሚያያችሁ እኮ የአረብ ሀገር ፋራው ነው። እውነቴን ነው የምላችሁ ፋራው ነው እኮ እናንተ የሚመለከተው ማለት ነው። በጣም ደስ አቆቱ ለመናገር ነው። ራሳቸው በብሬድ ፖለስር እንደሚያ አለቀ አይደግ ፈላ እና ጉንፋን ይዞኛል በነገራችን ላይ እና ድምፅ ተዘጋግተዋል። በጣም ለሳኩ ማለት ነው። እና እንደውም አጠገቤ ጓደኛ የነበረች ድረስ ሲናገር አጥፊልኝ አሬ ከርዶስ ተዳው አሶራ አርግልያት ምንድነው የሚለኛው ወላሂ በጣም ረሳኩት ማለት ነው። ሰው ይሄን ነክን ነው እውነት የጠላችሁ ማለት ነው። ዝም ብላችሁ አትቀባዥሩ ማለት ነውና አሁን ሰርግ ነው። ለሰርግ እንደዚህ ቅዳሜ ቀን ይሆን እፎት ቀን ትምህርት አለብን ስለምንሄድ ምናምን ሊገናኙ ማለት እኔ ልንገራችሁ አትቀርብም። መሳሩት ራሱ አትቀርባችሁ ማትመጣም ማለት ነው። ሲቀጥል ደግሞ ሰርግ ቢባልም ነገር ደግሞ የለም ገባችሁ? ምንም አይነት ሰርግ ምናልባት እዚህ ኢትዮጵያ ላይ ቬሎ እያለበሰ ቀለበት አደረኩ እንዲያደረኩ እያለ ልክ እዛው ቪዲዮ ይሰራላችኋል። ወይም ደግሞ ሀሳባችንን ተበላሽቶብናል የሆነ ነገር ብለዋቸው ያልፋል እንጂ ማለት ነው። ይሄ ማይባል ነው። ሲቀጥል ደግሞ ዱባይ አልሄዱም ማይከታ ሀቅ እውነቴን ነው የምላችሁና አይገናኟቸውም እናንተ በጭራሽ ማለት ነውና እዛም ደግሞ ማዋረድ አትፈልግም። ብዙዎቹ የሚያውቋት ቆንጆ ልቅማች ቆንጆ እንደሆነች ነው። ፊልተሩ ጉዱን አላዩማ። አንዳንዶች ያዩዋትማ በድብቅ ካሜራ እኮ አውጥተዋታል ማለት ነው። እና አርፋቸው ተቀመጡ። እውነት ይልምላቸው ነው። መሳቂያ ነው የምትሆኑት ማለት ነው። አሁን ሰው በጣም የጠላችሁ በጣም ስልችት ነው ያለችው። ያው የመዳን በጎች አንዳንድ አሉ ዝም ብለው የሚከታተሏችሁ ማለት ነው። እነሱ እንደፈለጋችሁ መሸወድ መሸቀያ ናቸው እነሱ። ሲቀጥል ደግሞ ማለት ነው እነሱ ላይ መሸቀል ትችላላችሁ እንጂ ማለት ማይሆን ነገር ነው ማይሆን። እናማ እውነት ነው በጣም ያሳቀኝና ከአሜሪካን ይመጣሉ ይላል እንዴ? አሜሪካን አሁን የጀርመኖች የእናንተን ቪዲዮ ዙር ብለው ያያሉ እንዴ? አያዩም እኮ ምን አበዱ እንዴ? እናንተ የሚያዩ እንደዚህ ጅልጅልን የሚመለከቱ እንጂ እናንተን ምን በወጣቸው እናንተ የሚመለከቱ ማለት ነው። እነሱ እኮ የሚያዝናና የሚያስቅ ፊልሞቹን ድራማዎቹ ምናምን ይሁን እንጂ እናንተ እዚህ የቃቃ ጨዋታ የምትጫወቱ እነሱ ከዛ ከፍተው የሚያዩ ይመስላችኋል እንዴ? ደፋር
እና አንዳንድ ጊዜ ግርም ትሉኛላችሁ። እውነቴን ነው የምላችሁ። ሰው በምን አይነት መነጽር እንደምታዩት ራሱ እኔ አላቅም። በነገራችሁ ላይ እንዲም እንድትሆኑ ያደረጋችሁ በጎች ናቸው ማለት ነው። እና በደንብ ማድረግ አይቻልም። በግዬ አርፈሽ ተቀመጭ። የቅዳሜ እሁዱ የምትይው ነገር ማለት ነው የሚያዋጣሽ ስራ ነው። ወጥተሽ የምትመጭበት ትራንስፖርት እኮ ከኪሳቸው አውጥተው እኮ አይሰጡሽም እኮ የት አምጥተው ነው የሚሰጡሽ? ለምንድን ነው የሚሰጡሽ? ማነሽ ነው? ምንድነሽ ነው? ገባሽ? ስለዚህ አርፈሽ የምትሳፈሪበትን በታክሲ የምትሄጂበትን በር ለእናትሽ ላኪላት፣ በቦርሳሽን አያስቀምጮ ማለት ነው። እና የሚጠቅምሽ እሱ ነው እንጂ ምንም የሚጠቅምሽ ነገር የለም። እምቡር እያልሽ 24 ሰዓት እነሱ እያልሽ ማለት ነው። አንድ ጊዜ ግን ሀገርሽ የገባሽ ቀን ግን ይቆጭሻል ማለት ነው። በቃ ምን ሆኜ ለምን ምን እያልሽ ማለት ነው። ስለዚህ ሀባይ ማለት ነው ይሄ ብር ማሰባሰቡ ያው እንደቀጠለ ነው። ያው ብር የተሰባሰበ ነው ለሰርግ ማለት ነው። ለሰርግ ብር የተሰባሰበ ነው ምናምን ነገር እና በርቱ እኮ በዞች ማለት ነው። ስጧቸው በደንብ አድርጋችሁ ማለት ነው። እነሱን ሰርግ ያልሰረጋችሁ ዳዳ እናንተ ዝም ብላችሁ ብታደንቋቸው ምን ፋይዳ አለው? ምን ፋይዳ አለው? በቃ የእነሱ አድናቂ ናችሁ፣ ትወዳታላችሁ። እሱን አትወዱትም። በነገራችሁ አብርሽን አትወዱት ያውቃለሁ። እሷን ነው የምትወዱ ማለት ነው። ትወዳታላችሁ። ደግሱላት፣ አዋጡላት። እንደምን ችግር አለ? እናታችሁ እኮ እዛ እኮ እያከከች እኮ ነው። መስበላዋታ ነው። በክራይ ቤት ይሆናል እኮ የምትኖረው። ገባችሁ? ማታ በልታ ጠዋት ቁርስ መጥደግም አይመስለኝም። እንደዛ አይነት ሁላችን ቤት ያለ ነገር እኮ ነው። ገባችሁ አይደል? እና የወጣችሁበትን አላማ ለምን እንደምትረሱ አላውቅም። ለእነሱ የምታባክኑትን ጊዜ ለቤተሰቦቻችሁ ብታደርጉት፣ ሰርታችሁ ለእናታችሁ ብትልኩ፣ እናታችሁ ቤተሰባችሁን ብትለውጡ ምን ይመስላችኋል? ዝም ብላችሁ ከምትጃጃሉ ማለት ነው። እኔ ይሄንን ነው የምለው። ለማንኛውም እንደፈለጋችሁ መሆን ትችላላችሁ። እኔ ምንም የሚመለከተኝ ነገር የለም። አይደውን ከረከ እንደፈለጋችሁ። እኔ ለእናንተ ብዬ ነው። በታችሁ የምትሰድቡኝም አላችሁ ምናምን ነገር። ድራማው ደግሞ ከዛም ከዚህም እየተቀጣጠለ ነው። ሀይሜንም በባለፈው ብያችሁ ነበር ተጣሉ ነው ብዬ ይሄ ተጣልተው መተውላችኋል። ሌላም ሰቀለበት አድርጎላት ነበረ ወርውራለች ምናምን ነገር እና ነገሩ እየተወናበደ ነው ማለት ነው። ትክክል ነገር አይደለም የተሰራላችሁ ያለው። እነ ዳኒና እነ ጽጌ ማለት ነው ድራማ ደግሞ በደንብ ነው የሚችሉበት ከና አብርሽም በላይ ማለት ነውና ለዛ ነው የተያያዙት ያልተላቀቁት ማለት ነው። ገባችሁ? ስለዚህ እንግዲህ ያው ዱባይ ሄዱ እንበለ እና መሄዳቸው ነው የምናውቀው። ያው እናንተ የመዳን ቅመሞች እዛ ያላችሁ አብራችሁ ሆናችሁ ከእነሱ ጋር ፎቶ ተነስታችሁ ምናምን ሲሆን ነው። ለአሁኑ ዝም ብለው አዲስ አበባ ላይ ቆጭ ብለው እናንተ ላይ ይጫወታሉ ማለት ነው። አዎ የሰርጉ ቀን እንደዚህ ትመጣላችሁ። እንደዚህ ኤርፖርት ብቻ ነው ያሳያችሁ። ምንም ያያችሁ ነገር የለም። የመኪና ካርጋ ምናምን ነገር አይታችሁ አትሸወዱ። አሉ እኮ ብዙ ካርጋዎች አሉ እዚህ ማለት ነው። እና ይሄን ላችሁ ፈልገው ሰርግ የሚባል ነገር የለም። ዱባይም አልሄዱም። ይሄ የቃቃ ጨዋታ ድራማ ነው እየተሰራ ያለው። ኦኬ፣ በቀጣይ ቪዲዮ እንመጣለን። ቻው ቻው፣ ሰላም ሁኑልኝ።